ጤና ይስጥልን በድጋሚ እንደምንቆያችሁ ዞላኑስ ቤተሰቦች ከዞላኑስ ዕለታዊ መረጃዎችን ይዤ ቀርቤያለሁ። አብራችሁን ቆዩ። በአርሲ ዞን ሸካ ወረዳ በኦርቶዶክስነት ተከታዮች ላይ ዳግም የተፈጸመውን ግድያ አስመልክቶ የኦሮሞ ፌዴራሊስት ኮንግረስ አባሉ ጀዋር መሐመድ ባወጣው መግለጫ ድርጊቱን በጽኑ አውግዟል። ግድያው እጅግ አሳዛኝ መሆኑን የጠቀሰው ጀዋር ማውገዝ ብቻውን በቂ ባለመሆኑ ገዳዮቹ በጥልቅ ተመርምሮ ወንጀለኞቹ ለሕግ ሊቀርቡ እንደሚገባና ለሕዝቡም አስፈላጊው የደህንነት ጥበቃ ሊደረግለት እንደሚገባም አሳስቧል። ጀዋር ቀደም ሲል በአካባቢው ተከስቶ በነበረው ግድያ ላይ የኢትዮጵያ ሃይማኖት ተቋማት ጉባኤ ያቀረበውን ሪፖርት አወዛጋቢና ወገንተኛ ሲል ጠርቶታል። በወቅቱ ጉባኤው ግድያውን ሃይማኖት ተኮር እንዳልነበርና ገዳዮቹም ማንነታቸው ያልታወቀ ታጣቂዎች መሆናቸውን ገልጾ ጀዋር አሁንኑ ግድያ አስመልክቶ የአሁኑስ ግድያ ሃይማኖት ተኮር ወይስ አይደለም፣ የእነዚህን ገዳዮች ማንነት ማወቅ ለምን አዳጋች ሆነ የሚሉ ጥያቄዎችን በድጋሚ ሰንዝረዋል። መንግስት ለሌሎች ወንጀሎች ፈጥኖ አማጽያን እንደሚከስ የጠየቀው ጀዋር ለዚህኛው ግድያ ግን ተመሳሳይ ውንጀላ ከመንዘር ለምን ተቆጠበ ሲል በድጋሚ ጠይቋል። እውነቱን ለማውጣትና ፍትህን ለማስፈን ገለልተኛ ምርመራ ቡድን ማቋቋም ወሳኝ መሆኑን በመግለጽ ይህ ደግሞ የመንግስት ፈቃደኝነትና ትብብር እንደሚጠይቅ አመላክቷል። በመጨረሻም መንግስት ገለልተኛ ምርመራ እንዲካሄድ ለመፍቀድና ለመተባበር ዝግጁ ነው ወይ የሚለውን አብረን የምናይ ይሆናል ሲል በመልእክቱ አክሎ ገልጿል። የተወደዳችሁ ዞላኑስ ቤተሰቦች ቻናሉን ኮመንት፣ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ እያልን ወደ ሌሎች ጉዳዮች እንሄዳለን። አብራችሁን ቆዩ። በኩዌት ሰማይ ላይ በርካታ የአሜሪካ ጦር ጀቶች ተከስክሰዋል። ኩዌት እንደገለጸችው ከሆነ ፓይለቶቹ በአደጋ ጊዜ ማምለጫ ፓራሹት አምልጧል። ይሁን እንጂ የተከሰከሱት የአሜሪካ ጦር ጀቶች ቁጥራቸው በርካታ መሆኑን ገልጻ ኢራን የጦር ጀቶችን የከሰከሰቻቸው ዛሬ ጠዋት መሆኑን ኩዌት ገልጻለች። በኩዌት የሚገኘው የአሜሪካ ኤምባሲ በኢራን ሚሳኤል ተመቷል። 8 ሰው እንደተገደለ የተገለጸ ሲሆን አሜሪካ ዛሬ በሰጠችው ትዕዛዝ የትኛውንም የአሜሪካ ዲፕሎማት ወደ ኤምባሲዋ እንዳይመጣ ትዕዛዝ አስተላልፋለች። ሳውዲ አረቢያ ከባድ ቀውስ ውስጥ ትገኛለች። ኢራን በግዙፍ የነዳጅ ኩባንያው አራምኮ ላይ በሰነዘረችው ጥቃት ሳውዲ በከፍተኛ ቃጠሎ ስር ትገኛለች። በእስራኤል ላይ ሲደረግ የነበረው ድብደባ ተጠናክሮ ቀጥሏል። ኢየሩሳሌም ከፍተኛ ውድመትን አስተናግዳለች። ኢራን በቆጵሮስ የሚገኘው የእንግሊዝ ጦር ሰፈርም በሚሳኤል አጋይተዋለች። እንግሊዝ ከአሜሪካና እስራኤል ጎን ሆና የኢራንን ጥቃት እየተከላከለች መሆኗን መግለጿም ይታወቃል። ትራምፕ ያቀረበውን ድርድር ጥያቄ ኢራን ውድቅ አድርጋለች። እየተደራደረ ከሚዋጋ ሕግ አልባ አካል ጋር አልደራደርም በማለትም ኢራን ተችታለች። የተወደዳችሁ የዞላኑስ ቤተሰቦች ስለተከታተላችሁ እያመሰገንሁኝ በእኔ በኩል ጤና ይስጥልን።